ለመጀመሪያ ጊዜ ቤት ላይ ኢንቨስት የማድረግ ሐሳቡ ካላችሁ እነዚህ ነጥቦች ማወቅ ይጠበቅባችኋል። ሰላም፣ እንዴት ናችሁ? በዚህ ቻናል ላይ ስለ ሪል ስቴት እንዲሁም ደግሞ ስለ ኢንቨስትመንቶች አንዳንድ ነገሮችን ሼር እንደራረጋለን። አንደኛ፣ በጀታችሁን ማወቅ ይጠበቅባችኋል። ያላችሁ በጀት ምን አይነት ቤቶችን መግዛት ያስችላችኋል? ባለ 1 ነው? ባለ 2 ነው? ባለ 3 ነው? ምን አይነት ቦታ ላይ ሎኬሽኑ ማተር ያደርጋል? ምን አይነት ቦታ ላይ ነው መግዛት የሚያስችላችሁ አቅማችሁ? ምን ያህል መበደር የምትችሉ ይመስላችኋል? በምን ያህል ጊዜ ከፍላችሁ ማጠናቀቅ የምትችሉ ይመስላችኋል? ሳያጨናንቃችሁ በየጊዜው ልትከፍሉት የምትችሉትን አፓርትመንት ወይም ደግሞ ሱቅ እንኳን ቢሆን በምን ያህል ጊዜ ውስጥ ሳትጨናነቁ መክፈል ትችላላችሁ የሚለውን ማወቅ ይጠበቅባችኋል። ሁለተኛ፣ አማራጮችን በደንብ እዩ። ግን አስተውሉ፣ አማራጮችን ስታዩ ፕራይስ እና ቫልዩን እኩል መሆናቸውን አስተውሉ። ፕራይሱ ቀነሰ ተብሎ ቫልዩን መርሳት የለብንም፣ ወይም ደግሞ ፕራይሱ ጨመረ ተብሎ ቫልዩን መርሳት የለብንም። ስለዚህ ሁለቱ እኩል መሆናቸውን ማወዳደር ይጠበቅባቸዋል። ሶስተኛ፣ የሚያሳያችሁን የሪል ስቴት አማካሪ ሁሉንም ነገር በግልጽ ነገሩት። ማለትም የምትፈልጉትን ነገር በግልጽ አስረዱት። ምክንያቱም ከእናንተ የተሻለ ስለ ሪል ስቴት ወይም ደግሞ ስላለው የገበያ ነገር በደንብ ስለሚያውቅ ለሱ ያላችሁን ነገር በደንብ አስረዱት። ምን እንደምትፈልጉ፣ ምን አይነት ነገር እንደሚያስፈልጋችሁ፣ በምን ያህል ጊዜ መክፈል እንደምትችሉ በደንብ አስረዱት። ኢቭን ያሳያችሁን ቤት እንኳን ባትወዱት ያልወደዳችሁበትን ምክንያት በስነ ስርዓት አስረዱት። ለእናንተ መፍትሄ ለማግኘት ስለሆነ የሚሰራው ማለት ነው። ሌሎቹን ነጥቦች በቀጣይ ቪዲዮዎቻችን እንሰራላችኋለሁ። እነዚህን የመሳሰሉ የሪል ስቴት መረጃዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ። አመሰግናለሁ።